ሰላም ጤና ይስጥልኝ። ውጭ ሀገር ስላሉ ልጆቻችሁ ልታውቁ የሚገባ አንድ ቁም ነገር አለ። በውጭ ሀገር የምንኖር ሰዎች ወደ ሀገር ቤተሰብ ለመርዳት የምናደርገው ጥረት ወይም የሚረዱ ሰዎች የሚያደርጉት ጥረት በቀላል አትመልከቱት። የሆነ ሰው ወደ ሀገር ቤት ገንዘብ ሲልክ ብዙ ሰው የሚያስበው ተርፎት ከተረፈው ላይ ትንሽ የላከ ነው የሚመስለው። ቤተሰብ የሚመስለው ከብዙ ገንዘብ መሃል ትንሽ አለ አይደለ ምርቃቷን የላከ ነው የሚመስለው። አይደለም። አንዳንዴ ተበድሮ የሚልክበት ጊዜ አለ። ቤተሰብ ተቸገርን ሲል እዚህ ያለው ሰው የለኝም ቢል ስለማይታመን ምንድነው የሚያደርገው? ከጓደኞች ይበደራል። አንዳንዴ ማድረግ ያለበትን ነገር ይተዋል። ለራሱ ያደርግ የሚገባውን ነገር ትቶ ነው የሚልክላችሁ። የሚከፈለው ደሞዝ በውጭ ሀገር የተመጠነ ነው። የዚህ ሀገር መንግስት ለሰራተኛ ደሞዝ ሲያወጣ አጥንቶ አንድ ሰው ለመኖር የሚችልበት ደሞዝ ስንት መሆን አለበት ብሎ ነው። የቤት ክራዩን፣ የምግቡን፣ የልብሱን አልፎ አልፎ ለመዝናኛ ሲሄድ የሚጠቀምበትን የኢንሹራንሱን፣ የመኪናውን፣ የነዳጁን ካልኩሌት አድርጎ አንድ ሰው ሊኖር የሚችልበትን ደሞዝ ነው እንጂ ገንዘብ ለማጠራቀም እንዲችል ብሎ አይደለም ደሞዝ የሚወጣው። ስለዚህ የሆነ ሰው መደበኛ ስራ ሲሰራ የሚያገኘው ደሞዝ ለመኖር እንጂ ትርፍ ነገር ለማድረግ የሚበቃ አይደለም። ስለዚህ አበሻው ወደ ቤተሰቡ ገንዘብ ሲልክ ከመኖሩ ላይ ቀንሶ ነው። ለምሳሌ በነጮች የተለመደ ነው። ከአርብ ጀምሮ ቅዳሜ ሰው ውጪ ነው የሚያመሸው፣ ይበላል፣ ይጠጣል፣ ይዝናናል። አበሻ ይሄን አያደርግም። ምክንያቱም ለቤተሰቦቹ ሲል ይሄን አያደርግም። ያጠራቅማል፣ እሱን ይልካል። እሱም ነገ ክፉ ቀን ከመጣብኝ ብሎ እሷን ያስቀምጣል። አንዳንዴ ስራም አይኖርም። ስራም ባይኖር ስራ የለኝም ለማለት ስለሚከብድ ቤተሰብ ይጨነቃል ስለሚባል ስራ የለኝም ብሎ አይናገርም። የሆነ ሰው ለቤተዘመዱ ወይም ለወንድሞቹ፣ ለእህቶቹ፣ ለአባቱ፣ ለእናቱ ተጣጥሮ ቤት መስሪያ ወይም ደግሞ የሆነ መኪና መግዣ ሲልክ እኮ በጣም ብዙ ብር ስላለው ሳይሆን ከባንክም ተበድሮ ሊሆን ይችላል። እዚህ ለ5 ዓመት ለ6 ዓመት የሚከፈል እዳ ገብቶ ከሚሰራው ደሞዙ ላይ እየተቆረጠ እዳውን እየከፈለ ይሆናል። ለእናንተ ሁሉ ነገር አይነገራችሁ። ምክንያቱም ታስባላችሁ ተብሎ ስለሚገመትና ከእንደገና ደግሞ እናንተ የለንም ብንሉ ስለማታምኑ የለንም አንላችሁ እንጂ ቸግረናል እንዴ። ውጭ ሀገር ነው ሰማይ በላ ሰው ሊኖር ይችላል። መንጃ ፍቃድ ያለው መኪና ማይነዳ ሰው አለ። ኢንሹራንሱን ወጪውን ስላልቻለው ብዙ አይነት የሚከፈሉ ነገሮች አሉ። ብዙ አይነት ታክሶች አሉ። ሮድ ታክስ የሚባል አለ። ካውንስል ታክስ የሚባል ነገር አለ። ብዙ የሚከፈሉ ታክሶች አሉ። እነሱ ሲቀናነሱ ደሞዙ ያልቃል። ስለዚህ ለእናንተ ለማድረግ ወይ የሆነ ትርፍ ስራ የሆነ ቦታ ፈልጎ መስራት አለበት። ካልሆነ ለራሱ ከሚያደርጋቸው ነገሮች መቆጠብ አለበት። በተለይ ቤተሰብ ያለው ሰው ከሆነ ከልጆቹ ጉሮሮ ላይ ነጥቆ እንደሚልክላችሁ ማወቅ አለባችሁ። እና በጣም ደልቶት አይደለም ሰው ገንዘብ የሚልከው። 100 ብር ለመላክ እንጨናነቃለን። አይምሰላችሁ። ብዙ ያለን አይምሰላችሁ። አዎ ሀገሩ ልብስ ጸዳ ብለው ለብሰህ ትሄድበታለህ። ስለ ራብ ስለምትበላው ነገር ላታስብ ትችላለህ። በአብዛኛው ስለ ማደሪያ ላታስብ ትችላለህ። ይሄ ሀገሩ ባህሪ ነው። ሶሻል ኔሴሲቲ ነው ይሄ። ከዛ ውጪ ግን በኪሱ ብር በባንክ ብር ያለው ሰው ጥቂት ነው። እዚህ ብዙ ብር እንዳለን አድርጋችሁ አትገምቱ። ውጭ ሀገር ስለምንኖር ተረዱ። አንዳንዴ ወገኖቻችሁ ወይ ልጆቻችሁ፣ ወንድሞቻችሁ ወይም ዘመዶቻችሁ ካረዷችሁ ያረዷችሁ ስለሌላቸው ነው። አታማርሩባቸው። በክፋት አትቁጠሩባቸው። አንዳንዴ ማድረግ ፈልጎ አለማድረግ አለ። እኔ ቢሆንልኝ ለሁሉም ዘመዶቼ ለሚያስፈልጋቸው ሁሉ ባደርግ ደስ ይለኝ ነበር። ግን አቅሜ ውስን ነው። አይደለም ለነሱ ለኔ የሚጎልብኝ ነገር አለ። እኔ ላደርገው እየፈለኩ ማላደርገው ነገር አለ። ለራሴ ከአቅም ማነስ ማላደርገው እና ውጭ ሀገር መኖር ሁሉ ነገር የሚያስገኝ አይደለም። አዎ አንዳንድ ነገሮች የተሻሉ ሊሆኑ ይችላሉ። ግን ሁሉም ነገሮች የተሻሉ አይደለም። እና ገንዘብ በሚልኩ ጊዜ ተጨናንቆ እንደሚልኩላችሁ ወቁ። ጠግበው አይደለም፣ ተርፏቸው አይደለም፣ ከጉድለታቸው ነው የሚልኩት። ስለዚህ ተረዷቸው። በዛ ላይ በስደት ላይ ብዙ የሚያሳምም ነገር አለ። የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ። ያለመድነው የአየር ጸባይ ነው፣ ያለመድነው ማህበረሰብ ጸባይ፣ ባህር፣ ብዙ ነገር ስላለ መበሳጨት አለ፣ ማዘን አለ፣ መቆዘም አለ፣ ስትረስ ውስጥ መግባት አለ። ስለዚህ ውጪ ላሉ ወገኖቻችሁ በጣም ተደላድሎ ተመቻችቷቸው የሚኖሩ አይምሰሏችሁ። እዚህ እየቸገራቸው ነው የሚያረጉት፣ እየጎደለባቸው ነው የሚያረጉት። ተገንዘቡ። ከላኩላችሁ የሆነ ነገር ካረጉ ደግማችሁ አትጠይቋቸው። በተቻለ መጠን ስራ ፈልጉ። ወጣቶች አነስተኛ ስራም ቢሆን ሰርታችሁ አግዟቸው።
ካልሆነ ሁላችሁም አንድ ላይ ትወጥቃላችሁ። ውጭ ሀገር ያለውም እናንተም ትወጥቃላችሁ። ባይሆን ትንሽ ስራም እየሰራችሁ ለሕክምና ከበድ ላለ ነገር ቢያግዟችሁ ነው የሚሻለው። እኔ ዛሬ መናገር የፈለኩት ብዙ ሰው ተጨንቆ ቤተሰቡን እንዲረዳ ቤተሰብ ግን አያውቅም፣ ተርፎት ይመስላል። ስለዚህ ይሄን እንድትገነዘቡ ለማሳሰብ ነው። አመሰግናለሁ። እግዚአብሔር ይስጥልኝ ስላዳመጣችሁ።